እሺ ጋይሶች እንዴት ናችሁ? ደህና ውላችኋል? እንግዲህ ከቢሮ ስራ ደግሞ በኋላ የቤት ስራ እንሰራለን። ልብስ እያጠብኩ ነው። ዓርብ ነው በምሳ ሰዓት ቢሮ ውስጥ የቢሮ ስራ ስናከናውን፣ አሁን ደግሞ ልብስ የቅዳሜ ስለሆነ ከአንዳንድ ማህበራዊ ጉዳዮች ጋር ምናልፍ እንዲሄድ ከቢሮ ስራ ሰዓት በኋላ ወደ ቤት ስራ ተመልሰን ልብስ እያጠብኩ ነው። ልብስ አጥቤ ደግሞ አንዳንድ ስራዎችን እሰራለሁ። ህይወት እንደዚህ ነው፣ ይቀጥላል። ማረፍ የለም፣ እረፍት የሚባል ነገር የለም። ምክንያቱም እረፍት ካለ ከሰው ጋር መገናኘት ይበዛል፣ ሀሜትና አሉሽ ይመጣል። በስራ ውጥርጥር ብዬ ነው ቢሮ ስራ እቆይና ከዛ ደግሞ ቤት መጥቼ የቤት ስራ የምሰራለው። አሁን ለነገ ስራ እያቀለለ ነገ ቅዳሜ አይደል የገበያ ቀን ነው። ደግሞ አንዳንድ ነገሮችን መተን እንሸምታለን ለሳምንት ምናምን የሚሆኑት አስቤዛ። አሁን ልብስ እያጠብኩ ነው። እንደምታዩ ልብስ አጠባ ላይ ነኝ። ከዛ ደግሞ ነገ አንዳንድ ግብይቶች እናደርጋለን። ገበያ ወጥተን የገበያውን አሳያችሁ ለመቅረጽ ስለማይመቸኝ ገበያ ላይ ያለውን ነገር አላሳይም። እንግዲህ ምንድን ነው የሚሆነው? ሌሎች ስራዎች እንደምትሰራ አይዟችሁ ሴቶች፣ በእውነት እኛ ሴቶች እንትን ጠንካራ ነው። እንደ ሴት ልጅ ጠንካራ ሆኖ የተፈጠረ ፍጥረት የለም በዚህ ምድር ላይ። እኔ ሲመስለኝ የእውነቴን ነው። በጣም ጠንካሮች ነን። የቤትን የውጭንም ስራ እናከናውናለን። አያቅተንም። ብቻ ጤና ይስጠን። ብቻ ጤነኞች እንሁን። ቆመን እንራመድ እንጂ ሁሉም ነገር ከኛ በታች እና ይዟችሁ። አሁን ጎን ለጎን ቤት እየወለወልኩ ነው። ልብሴን ስጨርስ ደግሞ አንዳንድ ስራዎችን እሰራለሁ። ሰላም ቆዩልኝ። ሰላም ሁኑ።